ቦቸራ ብለህ መምህራን ካፌ ሄደህ ከጠየቅ ያሳዩዋል። ግን እኮ እኔን ቦጋለ ነበር ያለች። ቦጋለ በሚለው ስም የምናውቀው ጥቂት ሰዎች ብቻ ነን። ቦቸራ በሚለው ነው ሁሉም ሰው የሚያውቀው። ቆይ ሲጀመር ቲቸር ስመኝ ራሱ እንዴት ቦጋለ የሚለውን ስም ልታውቅ ቻለች? እኔ እንጃ። እኔ ምን አውቄ። ለማንኛውም እኔ መሄድ አለብኝ። እጄን እንዳትነካኝ እሺ? እሺ ቤዛ። የስ ስምሽን አስታወስኩት። እኔ ግን እንከፍ ብቻ ነው የሚገርመኝ። ያልኩ ገብቷል አይደል? ምኑ ነው የሚገባኝ? ከዛሬ ጀምሮ ትምህርት የሚባል ነገር የለም። አርፈ ቤት ትቀመጣለህ። አንድ ወር ባልሞላ ጊዜ ውስጥ ፕሮሰስን ጨርስና ወደ ካናዳ ትሄዳለህ። ገባ ካሁን? በቃ የመጨረሻ ውሳኔ ነው። እና ከማንም አለሌ ጋር አሽሽ ገዳሚ ስትል ምን ማድረግ ነበረብህ? እንግዲያውስ ጋሽ እኔም የራሴን ውሳኔ ላሳውቅ እፈልጋለሁ። ምንድነው ውሳኔ? እስከ ዛሬ ድረስ አድርግ ስትለኝ የነበረውን ነገር በሙሉ ሳላቅማማ እሺ ብዬ ሳደርግ ነበር። ስለዚህ አሁንም አድርግ የምልህን ነገር ታደርጋለህ ማለት ነው። ጋሽ እንግዲያውስ ቁርጥ ነው። ቤዛን ነፍሴ እስኪጠፋ ድረስ አፈቅራታለሁ። ለእሷ ስልም ብዙ አይነት መስዋዕትነትን ከፍያለሁ። ከዚህ በኋላ ግን ምንም ነገር ሊፈጠር ይችላል። እሷን ተለይቼ መኖር አልችልም። ቆይ ሄሉ ምን እየተፈጠረ ነው? ኧረ ቱቱ እኔም አልገባኝም። ወይኔ በቃ ያሬድ ጉዱ ፈላ። ይኸውልሽ ቱቱ ምንም ተፈጠረ ምን እዚህ ጋር ቆመ መጨረሻቸውን ማየት አለብን። እሺ እውነትሽን ነው። እሱ ጥሩ ሀሳብ ነው። ምን አልክ አንተ? አዎ ጋሼ በቃ እውነታዬ ነው። እንግዲህ ምንም ነገር ማድረግ ትችላለህ። እንዴት ነው የምትናገረው አንተ? ጋሼ መምጣት ከፈለክ ና ድገመኝ በዚህ ጋር። አሁን ሌላ ነገር ሳይከተል መኪና ውስጥ ገባ። አልገባም። ትሰማኛለህ ጋሼ? ያሬድ የሚባል ልጅ የለም ከዚህ በኋላሽ። መልካም ጊዜ። ያሬድ ሄሉ ያሬድን እንከተለው አይደለ? አዎ ልክ ነሽ፣ እንከተለው። ይኸውልሽ እትዬ ትምህርት ቤቱ ያኛው ነው እዛ ጋር ያለው ማለት ነው። አሁን ደግሞ ተማሪዎችም እየወጡ ነው። መቼም ተማሪው ወጥቶ ሳይጨርስ ቡጊዋ ቀርሞ አይወጣም አይደለ? አዎ ብዬ አስባለሁ። እንደው ባረገውና ኋላ በቀረ አታስቢ እሺ፣ ይወጣል። እሺ ግን በቃ አሁን ወደዚህ ገባ ብለን እንጠብቀው አይሻልም? አልሚ እንደሱ አይሆንም። እባክሽን እዛ ጋር ተሻግረን ተደብቀን ነው። እባክሽን እንደዛ ይሻላል። አዎ እባክሽን። እሺ እሺ ቆይ ጸጋሽ የት ገቡ ነው የሚባለው? እኔ ምንም ሊገባኝ አልቻለም። ደግሞ ከሁለቱም ስልካቸው ቦርሳ ውስጥ ነው ያለው። በእርግጠኝነት የሆነ ነገር ተፈጥሯል። እሺ ቢያንስ ሄለን በሰው ስልክ አትደውልም? አላቅላትም እሷ ደግሞ ለምን እንዳልደወለች። እኔ ግን ሁሉ ጊዜ የሆነ ችግር ውስጥ መግባት እንዴት እንደሰለቸኝ ምን አይነት እድል እንዳለኝ አላውቅም። እሺ ለማንኛውም
ተማሪዎች እኮ ወጥተዋል። ቦጌዋ ግን አይታየኝም። ትንሽ እንጠብቀው እሺ እትዬ፣ አሁን ይወጣል። እሺ በቃ ወደዛ እየሄድን ነው የምንጠብቀው። ነይ እንዴ! በጣም ይቅርታ ይቅርታ። እያየሽ አትሄጂም እንዴ? የሚያደናብርሽ ይቅርታ አድርጉልኝ። እሺ ችግር የለውም። ከተራገጠች በኋላ ይቅርታ ትላለች እንዴ? ጸጋት እውነቷን ነው። የኔ ነው ጥፋት። በጣም ይቅርታ አድርጉልኝ። እሺ ጸጋ ምን እየሆንሽ ነው? ጸበለ ላላቱኝ እንጂ ቤዛ በእናትሽ እንዴ ቦጌ ቦጌን አየሁት እኮ ያምሻል እንዴ? ቢያይሽስ? ቦጌዬን ሳየው ሙሉ ነፃነቴን ያገኘው ያህል ተሰማኝ። ከዚህ በኋላ በሞትም አይቆጨኝም። አትሞችም እሺ እትዬ። በቃ ግን አሁን መሄድ ይኖርብናል። እሺ አንዴ ሊያው በቃ በቃ እንሂድ። ነይ ነይ ሄደን ብናናግረው ይሻላል። አይሻልም ሚሉ እንዴ? ለምን? ይኸውልሽ ምክንያቱም ወንድ ልጅ እያለቀሰ ልጅ ስታናግረው ሊደብረው ይችላል። እሺ ምንድን ነው የሚሻለው? ይኸውልሽ ሄሉ እኔ እከታተለዋለሁ። አንቺ ወደዛ አካባቢ ሂጂና ሱቅ ፈልገሽ ደውዪለት ለቤዛ። እሺ ሄሎ ቤዛ